ዋትስአፕ ጋይዝ እንዴት ናችሁ? በዛሬ ቪዲዮ እንደዚህ አይነት QR ኮድ የዩቲዩብ እንዴት በቀላሉ ዳውንሎድ አድርገን በምንፈልግበት ቦታ ለጥፈን ቻናላችን ሰዎች እንዴት በቀላሉ ሰብስክራይብ እንዲያደርጉ ማድረግ ከፈለግን በዚህ ቪዲዮ አሳያችኋለሁ። እስከ ቪዲዮ መጨረሻ ተከታተሉ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እንዲሁም የደወል ምልክቱን ብለውን በመጫን እንደዚህ አይነት አስተማሪ ቪዲዮዎችን በየሳምንቱ ታገኛላችሁ። አሁን ቀጥታ ወደ ቪዲዮ። በመጀመሪያ ኖርማሊ የትኛውም ብራውዘር መጠቀም እንችላለን። ነገር ግን እኔ ቼክ ያደረኩበት ክሮም ብራውዘር ትከፍታላችሁ ማለት ነው። ክሮም ብራውዘር ከከፈታችሁ በኋላ የራሳችሁን ቻናል ሜቢ የዩቲዩብ ሊሆን ይችላል፣ የቲክታክ የተለያዩ ፕላትፎርም የምትሰሩበት ሊሆን ይችላል። እዚህ ጋር በሰርች ባሩ ላይ ሰርች ታደርጋላችሁ ማለት ነው። እኔ እዚህ ጋር የሚያሳያችሁ የራሴን የዩቲዩብ ቻናል ሰርች አድርጌ ነው የሚያሳያችሁ። ኢትዮ ስኪል ሼር ብዬ ሰርች አድርጋለሁኝ። አውቶማቲካሊ በመጀመሪያ ሰርች ስላደረኩኝ እዚህ ጋር መጥቶልኛል። እንዴን ሰርች አድርጋለሁኝ ማለት ነው። ከዛ እንደዚህ ቀጥታ ያመጣልኛል ማለት ነው። እዚህ ጋር እንደምታዩት 1000 ምናምን ሰብስክራይበር አለኝ እና ያመጣልኛል። እዚህ ጋር የሚታዩትን 3 ነጠብጣብ የራሳችሁ ቻናል መሆኑን ቼክ ካደረጋችሁ በኋላ ሜቢ ገብታችሁም ሊሆን ይችላል። ጀስት ይሄን 3 ምልክት ትነካላችሁ። ከነካችሁ በኋላ እዚህ ጋር ሼር የሚለው ምልክት ትነካላችሁ። አንዳንድ መረጃዎችን እዚህ ጋር ማንበብ ትችላላችሁና ስለ ቻናላችሁ ቼክ ማድረግ ትችላላችሁ እናንተ በራሳችሁ። እንደን የሼር ምልክት የኛውን አንዴ ትነካላችሁ። ከነካችሁ በኋላ እዚህ ጋር የተለያዩ አማራጮች ይመጣሉ። ሴንድ ቱ ዲቫይስ ይላል እና የተለያዩ ኮፒ አድርገን በተለያየ ቦታዎች ላይ ፔስት የምናደርግበት አማራጮችን እዚህ ጋር እናገኛለን። በተጨማሪ እዚህ ጋር QR ኮድ የሚለው አለ ማለት ነው። QR ኮድ የሚለውን አንዴ እንነካለን። ዳይሬክትሊ የቻናላችን QR ኮድ አገኘነው ማለት ነው። በእርግጥ ይሄኛው የዩቲዩብ ነው። ነገር ግን የቲክታክም ከሆነ የቲክቶክ ቻናላችሁን ቀጥታ ሰርች አድርጋችሁ በዚህ ስታይል የትኛውን QR ኮድ ያለ ክፍያ በራሳችሁ ዳውንሎድ አድርጋችሁ መጀመሪያ ላይ እንደነገርኳችሁ መጠቀም ትችላላችሁ። ሜቢ ቢዝነስ ካርድ ላይ መለጠፍ ሊሆን ይችላል። በተለያየ ቦታ ላይ ማስታወቂያ በሚሰሩበት ቦታ ሁሉ ቻናላችሁን ማስቀመጥ ትችላላችሁ። እንደን ዳውንሎድ ትላላችሁ ማለት ነው። የነገር ዳውንሎድ ስለሆነ ቀጥታ እዚህ ዳውንሎድ ሂስትሪ ውስጥ ማግኘት እንችላለን። እዚህ ጋር እንደምታዩት ቀጥታ ዳውንሎድ ውስጥ ስላለ አሁንም ወደ ፋይላችን ዳውንሎድ ለማድረግ ኦፕን ዊዝ የሚለውን እንጠቀማለን እና በተጨማሪ ፋይልስ ባይ ጉግል የሚለውን ይሄኛውን የፋይል ምልክት እንነካለን። በእንደዚህ አይነት ሁኔታ የዩቲዩብ ቻናላችን QR ኮድ በቀላሉ ያለ ክፍያ ጄነሬት አድርገናል ማለት ነው። አክቹአሊ ጄነሬት ሳይሆን በራሱ በቀላሉ እንዴት ዳውንሎድ እንደምናደርግ ነው ሲስተሙን የፈጠሩት ማለት ነው። ጋይዝ የዛሬ ቪዲዮ ይሄን ይመስላል። እስከዚህ ድረስ ካያችሁ ይሄን ቪዲዮ ወዳችሁታል፣ ሐሳብ አስተያየት ካላችሁ ኮሜንት በመጻፍ አበርታቱኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ቻናሌን ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እንገናኝ። ባይ ባይ።